የፌዴራል መንግስቱ ዳግም ወረራ ለመፈጸም ኃይል እያስጠጋ ነው ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገለጹ። የህወሓት ሊቀመንበር ዶክተር ደብረጽዮን የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው አሉ። በቀጣይ የኢትዮጵያ ብሔራዊ ባንክ ባንኮች ዓለም አቀፍ የክፍያ ካርዶችን ለደንበኞቻቸው እንዲያቀርቡ ፈቀደ። በሌላ መረጃ አሜሪካ እንደ መጸዳጃ ወረቀት ተጠቅማ ጥላናለች ሲሉ የፓኪስታን መከላከያ ሚኒስትር ወነጀሉ። የህወሓት ሊቀመንበር ዶክተር ደብረጽዮን የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው አሉ። ህወሓት 51ኛውን የምስረታ በዓል በሚያከብርበት ወቅት የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የህዝብ ጥያቄዎች እንዲመለሱና የትግራይ ህዝብ ህልውና ሙሉ በሙሉ እንዲረጋገጥ በትኩረት እየሰራን ነው ሲሉ ገለጹ። በድርጅቱ ውስጥ የነበሩ ውስጣዊ ችግሮች መፈታታቸውን የጠቀሱት ሊቀመንበሩ ተፈናቃዮችን ወደ ቀያቸው መመለስና የትግራይን ህገ መንግስታዊ ሉዓላዊነት ማረጋገጥ ዋነኛ ግባቸው መሆኑን አስታውቀዋል። ይሁን እንጂ ተፈናቃዮችን ለመመለስና ነፃ ያልወጡ አካባቢዎችን ለማስለቀቅ ጥረት እየተደረገ ባለበት በዚህ ወቅት የፌዴራል መንግስት ሌላ የጦርነት ዝግጅትና ጥቃት እያደረሰ ነው ሲሉ ወንጅለዋል። ዶክተር ደብረጽዮን ጊዜ የለንም በሚል ስሜት መታገል ይገባናል ሲሉም ለህዝቡ ጥሪ አቅርበዋል። የፌዴራል መንግስት ስምምነቱን በመጣስ በህዝቡና በትግራይ ኃይሎች ላይ ተኩስ መክፈቱን እንዲሁም ዳግም ወረራ ለመፈጸም መሳሪያና ሰራዊት ወደ ትግራይ እያስጠጋ እንደሚገኝ የተናገሩ ሲሆን አክለውም አድቅቀናቸዋል፣ ቴክኖሎጂ ታጥቀናል የሚሉ የፕሮፓጋንዳ ማስፈራሪያዎች እየተሰነዘሩብን ነው ሲሉም ገልጸዋል። ልዩነቶችን በሰላማዊ መንገድ ለመፍታት ጥረት ሲያደርጉ መቆየታቸውን የገለጹት ሊቀመንበሩ ባለፈው 1 ዓመት ውስጥ ብቻ የፖለቲካ ውይይት እንዲካሄድ ለሁኔታው አስረጂ የሆኑ ደብዳቤዎችን ከ10 ጊዜ በላይ ለአፍሪካ ህብረት እንዲሁም 6 ጊዜ ለአውሮፓ ህብረት መላካቸውን ለጋዜጠኞች በሰጡት መግለጫ አስታውቀዋል። ሆኖም ወቅታዊ ሁኔታው እየከፋ መጥቷል፣ የፌዴራል መንግስት አሁንም ሆን ብሎ የወረራ ዝግጅት እያደረገብንና እየተፎከረብን ነው ያሉት የህወሓት ሊቀመንበር ዶክተር ደብረጽዮን ዛሬ የአፍሪካ ህብረት የመሪዎች ጉባኤ ማጠቃለያውን ባከናወነበት ዕለት በትግራይ ክልል ያለውን ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ ለአፍሪካ ህብረት አስገብተዋል። ህብረቱ ማለትም የአፍሪካ ህብረት የሰላም ስምምነቱ ባለቤት እና ዋስ መሆኑን በደብዳቤው ባስታወሰበት በዚህ ወቅት ስምምነቱ እንዲከበር የማድረግ ፖለቲካዊና ሞራላዊ ግዴታ እንዳለበት በመግለጽ አሁን ያለውን ሁኔታ በዝምታ ሊመለከት እንደማይገባ አሳስቧል። በክልሉ ያለው ሁኔታ በከፍተኛ ፍጥነት እየተበላሸ መሆኑን የጠቀሰው ይህ ደብዳቤ ወቅታዊ ውጥረቱ ወደ ቀድሞው መጠነ ሰፊ ግጭት የመመለስ ከፍተኛ አደጋ ስላለው ጉዳዩ ቀጠናዊ የደህንነት ስጋት ተደርጎ ሊወሰድ እንደሚገባ አመልክቷል። በተጨማሪም ዳግም ወታደራዊ ቅስቀሳና ንቅናቄ መኖሩን የጠቀሰው ድርጅቱ በክልሉ ህዝብ ላይ የእንቅስቃሴ ገደብ፣ ኢኮኖሚያዊ ጫናና ፖለቲካዊ መገለል እየተፈጸመ ነው ሲልም ወንጅሏል። የሊቀመንበሩ ፊርማ ባረፈበት በዚህ ደብዳቤ ህብረቱ ለአፍሪካ ችግሮች አፍሪካዊ መፍትሄ ወይም አፍሪካን ሶሉሽንስ ቱ አፍሪካን ቻሌንጅስ በሚለው መርህ መሰረት በዚህ ወሳኝ ወቅት ቁርጠኛ አመራር እንዲያሳይ ጥሪ አቅርቧል። በቀጣይ የኢትዮጵያ ብሔራዊ ባንክ ባንኮች ዓለም አቀፍ የክፍያ ካርዶችን ለደንበኞቻቸው እንዲያቀርቡ ፈቀደ። የኢትዮጵያ ብሔራዊ ባንክ በሀገሪቱ የሚንቀሳቀሱ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው በዓለም አቀፍ ደረጃ የሚያገለግሉ የክፍያ ካርዶችን እንዲያዘጋጁ ፈቅዷል። ይህም ደንበኞች የኤሌክትሮኒክ ግብይቶችን ጨምሮ የተለያዩ የውጭ ሀገር ክፍያዎችን በቀላሉ እንዲፈጽሙ የሚያስችል ነው። የኢትዮጵያ ብሔራዊ ባንክ የካቲት 4 ቀን 2018 ዓ.ም ባወጣው መግለጫ የውጭ ምንዛሬ ገበያን ይበልጥ ለማጎልበት የሚያስችሉ ሰፊ የማሻሻያ እርምጃዎችን መውሰዱን ይፋ አድርጓል። ይህ እርምጃም ሀገሪቱ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እያደረገችው ያለውን የተሟላ የማክሮ ኢኮኖሚ ሪፎርም አካል መሆኑን ባንኩ ገልጿል። ብሔራዊ ባንክ ይፋ ባደረገው መመሪያ መሰረት የአገልግሎት ላኪዎች ከስራቸው የሚያገኙትን የውጭ ምንዛሪ ሙሉ በሙሉ በሪቴንሽን ሂሳባቸው ውስጥ ያለምንም የጊዜ ገደብ እንዲይዙ ተፈቅዷል። ወደ ውጭ ዜና ተሻገር። አሜሪካ እንደ መጸዳጃ ወረቀት ተጠቅማ ጥላናለች ሲሉ የፓኪስታን ሚኒስትር ወነጀሉ። የፓኪስታን መከላከያ ሚኒስትር ኻዋጃ አሲፍ አሜሪካ አገራቸውን ለራሷ ስትራቴጂካዊ ጥቅም ስትል ብዝበዛ ፈጽማባታለች ሲሉ በፓርላማ ፊት ከባድ ወቀሳ ሰነዘሩ። ሚኒስትሩ በብሔራዊ ምክር ቤት ባደረጉት ንግግር ዋሽንግተን ፓኪስታንን እንደ መጸዳጃ ወረቀት ለዓላማዋ ካዋለች በኋላ ጥላናለች በማለት የሁለቱን አገራት ግንኙነት መራራነት ገልጸዋል። መከላከያ ሚኒስትሩ ፓኪስታን ባለፉት ዓመታት የነበራትን የሽብር ታሪክ ስትክድ መቆየቷን አምነው ይህ ድርጊት ቀደምት አምባገነን መሪዎች የፈጸሙት ስህተት መሆኑን ገልጸዋል። በተለይም እንደ አውሮፓውያን አቆጣጠር
ከ1999 ወዲህ እና መስከረም 11 ቀን 2001 በአሜሪካ ላይ ከደረሰው ጥቃት በኋላ ፓኪስታን ከአሜሪካ ጋር በድጋሚ ለመሰለፍ የወሰደችው አቋም አገሪቱን ለከፍተኛ ውድመት መዳረጉን አስረድተዋል። መከላከያ ሚኒስትሩ በንግግራቸው ፓኪስታን በሁለቱ የአፍጋኒስታን ጦርነቶች ውስጥ መሳተፏ ትልቅ ስህተት እንደነበርና ዛሬ በአገሪቱ ውስጥ የሚታየው ሽብርተኝነት የዚያ ስህተት ውጤት መሆኑን አጽንኦት ሰጥተው ተናግረዋል። የቀድሞዎቹ ወታደራዊ መሪዎች የራሳቸውን ስልጣን ለማጠናከርና የዓለም ሀያላን ሀገራትን ለማስደሰት ሲሉ ፓኪስታንን ወደማይመለከታት ጦርነት አሳልፈው መስጠታቸውን የኮነኑት ሚኒስትሩ ጦርነቱ በወቅቱ በሃይማኖት ስም ቢቀሰቀስም ትክክለኛ ዓላማው ግን የሀያላን ሀገራት የፖለቲካ ፍላጎት እንጂ ከእስልምና ጋር ግንኙነት እንዳልነበረውም ገልጸዋል። ይህ ንግግር የተደመጠው በቅርቡ በኢስላማባድ በሚገኝ መስጊድ ላይ ለደረሰው አሰቃቂ የቦምብ ጥቃት ምላሽ ለመስጠት ታስቦ በተካሄደ የፓርላማ ክርክር ላይ ነው። ሚኒስትሩ አሜሪካ አካባቢውን ለቃ ስትመጣ ፓኪስታን ግን ለበርካታ ዓመታት ለሚዘልቅ የጽንፈኝነት፣ የኢኮኖሚ ቀውስና የደህንነት መታወክ ተዳርጋ መቅረቷን በመጥቀስ ጥልቅ ቅሬታቸውን አሰምተዋል። የመከላከያ ሚኒስትሩ ከአዋጅ አሲፍ ንግግር በፓኪስታን የውጭ ጉዳይ ፖሊሲ ላይ ትልቅ መነጋገሪያ የሆነ ሲሆን አገሪቱ ከሀያላን ሀገራት ጋር ያላትን ግንኙነት በድጋሚ ጥሪ አቅርበዋል። አበቃን። ሀገራችንን ሰላም ያርግልን። ሰናይ ጊዜ ተመኘን።